በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራትና የቃል ኪዳን ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ከረማችሁ? መመስገን የባህሪው የሆነ የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም በፍጥረታቱ ሁሉ አንደበት ዛሬም ዘወትርም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን አምላክን ያየንባት ስለ አምላካችንም የምንነጋገርባት ቋንቋችን የገብርኤል ብስራቱ የጌታችን እናቱ የሁላችን እናትና እመቤት ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱስ መስቀሉ፣ ቅዱሳን ጻድቃን ሰማዕታት፣ ቅዱሳን መላእክት እግዚአብሔር ባከበራቸው መጠን ክብርና ምስጋና ይድረሳቸው። ሰማዕትነት በክርስትና ሃይማኖት ሰማዕትነት ምንድን ነው? ሰማዕት ማለት ሰምዓ ከሚለው የግዕዝ ቃል የተወሰደ ሲሆን መመስከር ማለት ነው። ጌታችን በአምላካዊ ቅዱስ ቃሉ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ የሐዋርያት ሥራ ምዕራፍ 1 ቁጥር 8 እስከ 22 በማለት እንደተናገረው ምስክር የሚለው ቃል በመጀመሪያ ለሐዋርያት የተሰጠ ስም ሲሆን በኋላም እንደ ሐዋርያት በማያምኑት ፊት ሃይማኖታቸውን ለሚገልጡ ምእመናን ሁሉ የተሰጠ ስያሜ ነው። ሰማዕትነት እውነትን መመስከር ነው። ስለ እውነት መመስከር እንደሚገባ ያስተማረንና አብነት የሆነን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እኔ ለእውነት ለመመስከር መጥቻለሁ ዮሐንስ ወንጌል ምዕራፍ 18 ቁጥር 37 በማለት እውነትን በመመስከር አብነት ሆኖናል። እውነትን መመስከር ማለት ስለ እግዚአብሔር መመስከር ነው። እውነት እግዚአብሔር ነውና። ዳግመኛም ጌታችን ሲናገር እውነትና ሕይወት እኔ ነኝ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ብሏልና ጌታችን ስለ እውነት ቢመሰክር ምስክርነቱ ስለ ራሱ ነው። ስለዚህም ጌታችንን በእምነት የሚከተሉት ሁሉ ስለ እውነት ቢመሰክሩ ምስክርነታቸው ስለ ክርስቶስ ነው። ስለ ክርስቶስም መመስከር ማለት እውነትን መግለጥ ነው። ሰማዕትነት በክርስትና ሃይማኖት ሰማዕትነት በክርስትና ለሃይማኖት የሚከፈል የመጨረሻው ዋጋ ወይም መስዋዕትነት ነው። ሰው ለፈጣሪው ሰውነቱን ሲያስገዛ ወይም ሊያስገዛ ሀብት ንብረቱን ሊሰጥ ይችላል። ከስጦታዎች ሁሉ በላይ ታላቅ ስጦታ ግን ራስን አሳልፎ መስጠት ነው። ራስን አሳልፎ መስጠት በትዳርም ሆነ በምናኔ ሕይወት ውስጥ አለ። ራስን አሳልፎ መስጠት ወይም ራስን አሳልፎ የመስጠት የመጨረሻው ደረጃ ግን ሰማዕትነት ነው። ሰማዕትነት ማለት ስለ ክርስቶስ ፍቅር ሲሉ እጅግ መራራውን ሞት መታገስ ነው። የከበሩ የተወደዱ ሐዋርያት መንፈስ ቅዱስ በየከተማው መከራና እስራት ይጠብቅሃል ብሎ ይመሰክርልኛል። ነገር ግን የእግዚአብሔርን የጸጋውን ወንጌል እንዳስተምር ከጌታችን ከኢየሱስ ክርስቶስ የተቀበልሁትን ሩጫዬን እንድጨርስና መልእክቴንም እንድፈጽም ነው እንጂ ለሰውነቴ ምንም አላስብላትም። አሁንም እነሆ የእግዚአብሔርን መንግሥት የሰበኩላችሁ እናንተ ሁላችሁ ከእንግዲህ ወዲህ ፊቴን እንደማታዩኝ እኔ አውቄአለሁ የሐዋርያት ሥራ ምዕራፍ 20 ቁጥር 23። እኔ የክርስቶስ መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንሁ
አንደኛ ጴጥሮስ ምዕራፍ 5 ቁጥር 1። እኔ ወንድማችሁ የሆኑ ከእናንተም ጋር አብሬ መከራውንና መንግሥቱን የኢየሱስ ክርስቶስን ትዕግሥት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርሁ። ራእይ ምዕራፍ 1 ቁጥር 9 እያሉ እንደነገሩን ቅዱሳን አበው ሐዋርያት ምስክርነታቸውን የገለጡት በማስተማር ብቻ ሳይሆን ስለሚያስተምሩት ወንጌል በፈቃዳቸው ሰማዕት እስከ መሆን ደርሰው ነው። ስለዚህ ሰማዕትነት ማለት ስለ ሃይማኖት ሲባል በፈቃድ መከራን ወይም ሞትን መቀበል ማለት ነው። ስለ ክርስቶስ መመስከር በየትኛውም መልኩ ቢሆን ዋጋ ያስከፍላል። የከበሩ ሐዋርያትም ሆኑ በእነርሱ እግር የተተኩ ቅዱሳንና ቅዱሳት ሁላቸው ስለ ክርስቶስ በመመስከራቸው ምክንያት የሕይወት ዋጋ ከፍለዋል። ጌታችን በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት መሰክርለታለሁ። በሰው ፊት የሚክደኝን ሁሉ ደግሞ በሰማያት ባለው አባቴ ፊት እክደዋለሁ ሲል እንደተናገረ በማቴዎስ ወንጌል ምዕራፍ 10 ቁጥር 32። ሰማዕትነት ሁል ጊዜም ቢሆን ከመመስከር ጋር የተያያዘ ነው። በዚህም መሰረት በሰው ፊት ስለ ክርስቶስ አለመመስከር በኋላ በጌታችን አላውቅህም የሚያስብል ከሆነ ያለ ምስክርነት ክርስትና የለም ማለት ነው። በክርስቶስ ክርስቲያን የተሰኘ ማንኛውም ሰው በየትኛውም መልኩ ቢሆን ስለ ጌታችን መመስከር ግዴታው ነው። ካልመሰከረ ግን ዕጣ ክፍሉ ጌታችን በኋላ አላውቃችሁም ብሎ ከሚክዳቸው እና ዘላለማዊ የኩነኔ ፍርድ ከሚቀበሉ ኃጥአን ጋር ይሆናል ማለት ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 23። ስለዚህ በክርስቶስ ማመን የግድ ከምስክርነት ጋር የተያያዘ ስለሆነ ያለ ክርስትና ሰማዕትነት፣ ያለ ሰማዕትነትም ክርስትና የለም ማለት ነው። ስለዚህ ሰማዕት የሚለው ቃል በሃይማኖታዊ ትርጉሙ ስንመለከተው ስለ እግዚአብሔር፣ ስለ ቅድስት ቤተ ክርስቲያን፣ ስለ ሃይማኖታቸው በእውነት በመመስከራቸው ጀርባቸውን ለግርፋት፣ ሰውነታቸውን ለእሳት፣ እግራቸውን ለሰንሰለት፣ አንገታቸውን ለስለት አሳልፈው ለሰጡ፣ በድንጋይ ተወግረው፣ በመንኮራኩር ተፈጭተው፣ በጦር ተወግተው፣ አልያም በግዞትና በስደት በዱር በገደል ተንከራተው ላረፉ ቅዱሳን አባቶችና ቅዱሳት እናቶች የሚሰጥና ተጋድሏቸውን ጠቅለል አድርጎ የሚገልጽ ቃል ነው። ለዚህም ነው ሶርያዊው ቅዱስ ኤፍሬም እመቤታችንን ባመሰገነበት ድርሳኑ ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ በማለት የሰማዕታት ማንነትና ጽኑ የሆነውን ተጋድሏቸውን የገለጠው። ክርስትና ሙሉ በሙሉ ከምስክርነት ከሰማዕትነት ጋር የተያያዘ ከሆነ እንዴትና በምን መልኩ መመስከር ያለብን ይመስለናል የሚለው ጉዳይ የግዴታ መነሳት አለበት። አንድ ክርስቲያን ስለ ክርስቶስ መመስከር የሚችልባቸው 3 የመመስከሪያ መንገዶች አሉት። የመጀመሪያው ስለ ክርስቶስ በአንደበት መመስከር፣ ሁለተኛው በሕይወቱ ስለ ክርስቶስ መመስከር እና ሦስተኛው ክርስቶስን በማያውቁ በከሃዲያን ፊት መመስከር ናቸው። በአንደበት ስለ ክርስቶስ መመስከር በዕለተ ሆሳዕና በእናቶቻቸው እቅፍ ውስጥ ያሉ ሕፃናት ጌታችንን ሲያመሰግኑት ክፎች አይሁድ ቢሰሙ በቅናት ተናደውና ተቆጥተው ሕፃናቱን ዝም እንዲሉ እዘዝ የማቴዎስ ወንጌል ምዕራፍ 21 ቁጥር 15 ብለውታል። አይሁድ ሕፃናቱ ለአምላክነቱ ያቀረቡትን የጌታችንን ምስጋና ለማስቀረት ቢሞክሩም ሕፃናቱ ዝም ቢሉ እንኳን የቢታንያም ድንጋዮች ተነስተው ለጌታችን ለአምላክነቱ ምስጋና እንደሚያቀርቡለት አልተገነዘቡም።
ሰው ከምስጋናና ከመመስከር ቢታቀብ ግዑዛን ፍጥረታት ተነስተው መመስከር እንደሚችሉ ከዚህ እንማራለን። እግዚአብሔር አምላካችን አንደበት የሰጠን እውነትን በመመስከር ለክብር እንድንበቃበት እንጂ ሐሰት በመናገር አምላካችንን እንድናሳዝንበት አይደለም። ቅዱሱ መጽሐፍ ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ተብሎ እንደተጻፈ በአንደበታችን እውነትን እንድንመሰክር ታዘናል። ያዕቆብ ምዕራፍ 1 ቁጥር 26። አለበለዚያ ግን እምነታችን ከንቱ ነው የሚሆነው። ሐዋርያው ቅዱስ ጳውሎስም ሰው በልቡ አምኖ ይጸድቃልና በአፉ መስክሮም ይድናል ሮሜ ምዕራፍ 10 ቁጥር 10 እያለ እውነትን መመስከር ለመጽደቅና ለመዳን ወሳኝ ጉዳይ እንደሆነ ተናግሯል። የክብር ባለቤት ራሱ ጌታችንም ሆነ የመረጣቸው ሐዋርያቱ በቅድሚያ ወንጌልን በዓለም ዞረው ያስተማሩት በአንደበት መመስከር ነው። በዚህም ሰማዕትነትን ተቀብለውበታል። ማንኛውም ሰማዕትነቱ መጀመሪያ በከሃዲያን ነገሥታት ፊት በአንደበቱ መመስከር ነው። ሁለተኛው በሕይወት ስለ ክርስቶስ መመስከር። ዓለምን እየወደዱና በዓለም ላይ ያለውን የኃጢአት ሥራ እየሰሩ የክርስቶስ መሆን አይቻልም። እንዲያውም ቅዱሱ መጽሐፍ እንደሚለው የዓለም ወዳጅ የሆነ እርሱ የእግዚአብሔር ጠላት ነው። ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ያዕቆብ ምዕራፍ 2 ቁጥር 4። ስለዚህ አንድ በክርስቶስ የሚያምን ክርስቲያን በዓለም ላይ ካለው ርኩሰት ተለይቶ ራሱን በመጠበቅ በአነጋገሩ፣ በአለባበሱ፣ በአካሄዱ፣ በሁኔታዎቹ ሁሉ ክርስቶስን መስበክ መቻል አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራው ላይ ስብከቱ መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ያለን ለዚህ ነው። ማቴዎስ 5 ቁጥር 16። በሕይወት መመስከር ያላመኑትን ወደ ማመን የሚያመጣ ትልቅ መሳሪያ ነው። መጽሐፍ ቅዱስ የሕይወት መመሪያችን ነው። በሕይወት መመስከር ደግሞ በመጽሐፍ ቅዱስ ላይ የተቀመጡትን ሕግጋትና ትእዛዛት በተግባር ለውጦ ማሳየት መቻል ነው። ቅዱሳን ሰማዕታት በሕይወታቸው ክርስቶስን ገልጠውታል። እንደዚሁም በዓለም በሕግ ጸንተው እየኖሩ አስራት በኩራቱን እያወጡ ምግባር ሃይማኖታቸው የቀና ብርሃናቸው በሰው ሁሉ ፊት የበራ በእነርሱ ሕይወት ክርስቶስ የሚመሰገንባቸው ብዙ ክርስቲያኖች ስላሉ ከእነርሱ ልንማር ይገባል። እከሌ ጥሩ ክርስቲያን ነው ሲባል በዚያ ሰው ሕይወት አማካኝነት ክርስቶስ ይሰበካል ማለት ነው። በዚህ ዘመን ክርስቶስን በሕይወት ከመስበክ በላይ ሐዋርያነት የለም። ሦስተኛው በከሃዲያን ነገሥታትና በአላውያን ፊት ስለ ክርስቶስ መመስከር ነው። ክርስቶስን ፈጽመው በማያመልኩ ይልቁንም ጣዖታትን በሚያመልኩ ከሃዲያን ነገሥታት ፊት ቀርቦ ስለ ጌታችን መመስከር እጅግ ከባድ ነው። በከሃዲያን ነገሥታትና እግዚአብሔርን በማያምኑ ሰዎች ፊት እውነተኛውን ክርስትና ሳይፈሩ መመስከር መቻል ከባድና ታላቅ ሰማዕትነት ነው። በተለይም በዚህ ዘመን በእነርሱም ፊት ስለ ክርስቶስ መመስከሩ የሕይወት ዋጋ ያስከፍላል። በከሃዲያን ነገሥታት ፊት ስለ ክርስቶስ መመስከር በእሳት መቃጠልን፣ በመንኮራኩር መፈጨትን፣ በመጋዝ መሰንጠቅን፣ በድንጋይ መወገርን፣ ለክፎች አራዊት መሰጠትን፣ በመጨረሻም ከብዙ አሰቃቂ መከራዎች በኋላ አንገትን በሰይፍ መቆረጥን ይጠይቃል። ነገር ግን ዋጋው ፍጹም ሰማያዊና እጅግ ልዩ ነው። ሰማዕትነትን በዚህ መልኩ በክብር መፈጸም እስከ ሞት ድረስ የታመንህ ሁን፣ የሕይወትንም አክሊል እሰጥሃለሁ ራእይ ምዕራፍ 2 ቁጥር 10 የሚለውን የመጨረሻውን የሕይወትን አክሊል የሚያሰጥ ነው።
ይኸውም በሰማዕታቱ ሕይወት ውስጥ እንዴት በተግባር እንደተገለጠ ወደፊት በሰፊው እናያለን። ለዛሬ እዚህ ላይ ይበቃናል። የቅዱሳን ሰማዕታት በረከታቸው፣ ቃል ኪዳናቸው፣ አማላጅነታቸው በሁላችንም በሕዝበ ክርስቲያኑ ላይ ለዘላለሙ ጸንቶ ይኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።